ሩታና ሲቀጥል ደግሞ ፍቅር እናንተ ራሳችሁ ችግር አለባችሁ። እዚህ ጋር የምረን የእናንተ ትልቁ ስህተት ምን መሰላችሁ? ቤተሰብ ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥና በመስማት ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ያ ፍቅርና እንዲሁም ደግሞ የሩታ ትልቁ ስህተት እነዚህ ሰሞኑን እየመጡ ያሉት ቪዲዮዎች እንግዲህ እኛ ተመካክረን ነው። ምክንያቱም አብርሽ የሚታዋጣው ሩታ ናት። እስከ ዛሬ ድረስ ሩታ ታግሳ ስለጠበቀችውና እንዲሁም ደግሞ የሱ ፍቅር እስከ ዛሬ ድረስ ስለላለቀባት አብርሽ ፈጣሪውን አመሰግኖ ከሩታ ጋር ቢሆን ይሻለዋል አለች። ፍቅር ማለት ነው። እናንተ ፍቅርና ሩታ የእናንተ ትልቅ ስህተት ምን መሰላችሁ? እዚህ ጋር አሁን በስተመጨረሻው በለቅሶ ነው የተለያዩት ማለት ነው። ፍቅርና እንዲሁም ደግሞ ሩታ በስተመጨረሻው በለቅሶ ነው የተለያዩት። አይታችሁታል ብዬ አስባለሁኝ። ይሄንን እናንተ ራሳችሁ ላይ ስህተት አለባችሁ። አሁን እዚህ ጋር አብርሽ ሲከራከራቸው ፍቅር እኮ እኔ እኮ አንቺን አምኜሽ ነበርኩኝ፣ ነገር ግን ከዚህ በፊት እኮ ምንም ነገር ስትዋሺ ያስታውቅብሽ ነበር። አሁን ለታ ግን ከሩታ ውለሽ ከሩታ ሆነሽ ልክ እንደ ሩታ ማስመሰል እየጀመርሽ ነው። ሩታ ግን አንቺ ሰው ነሽ ልበል ወይስ አውሬ ነሽ ምንድነሽ እያላት ነበር። አብርሽ ሰምታችኋል ብዬ አስባለሁኝ። ይሄ ነገር ጅምርቱን እኔ እኮ የምሬን የትላንት ቪዲዮ በጣም ከሚላችሁ በላይ በጣም ተሳሳተ ቪዲዮ ነው። ትክክለኛ ቪዲዮ አይደለም፣ የተሳሳተ ቪዲዮ ነው። ይሄም ደግሞ ነገር የመጣው ምን መሰላችሁ? ብዙዎቻችን ኮሜንትም ሼር እንዲሁም በየቤታችን ሆነን እንግዲህ ፍቅር የመጣችው ሄርሜላ ማለት ሩታንና እንዲሁም ደግሞ አብርሽን ለማስታረቅ ነው። ሄርሜላን ደግሞ ለማራቅ ነው። ሄርሜላንም ደግሞ ሩታ ይቅርታ ያጠየቀቻት ገባሽ አይደል? ሄርሜላንም ደግሞ ሩታ ይቅርታ ጠየቀቻት የሆነ ነገር አስቦ ነው እንጂ እንደዛ በሰላም አይሆንም ብለን ነበር አይደል? እኛ እዛ በኮመትነው ኮሜንት እንዲሁም ደግሞ በየቤታችን ሆነን ሀሳብ አስተያየት ያስቀመጥነው ያንን ነገር ተከታትሎ ወይም ደግሞ ኮሜንት የእያንዳንዱን አይቶ በኮሜንቱ ብዛት አንጻር ነው ያን ይሄ ንግግር የመጣው እንጂ የምሬን ሩታና ሄርሜላ ጅምርቱን ይሄንን ነገር ማለት ሩታና ፍቅር ማለት ነው። ይሄንን ነገር የምሬን ጅምርቱ እነሱ አይደለም ከነሱ አይደለም ሐሳቡ ገባሽ አይደል? ሐሳቡ ከነሱ አይደለም። ለምን መሰላችሁ? እዚህ ጋር እኛ ሁሉንም ነገር እንረዳለን። ገባሽ አይደል? ብዛቱ ህዝብ ፍቅር መጣችበት መንገድ ብሎ ኮሜንቱም ስር እንዲሁም በየቤቱ እንዳልኳችሁ ሀሳብ አስተያየት ስላስቀመጡ እንጂ ከፍቅርና እንዲሁም ደግሞ ከሩታ ሀሳብ እንደሊሆን አንደኛው እርግጠኛ ነኝ። ምን መሰላችሁ? እዚህ ጋር ፍቅር እነሱን ለማስታረቅ ከመጣች ጠይብ ይሄን ቪዲዮ የምሬንን በትክክል አዳምጡትና ሀሳብ አስተያየት ካላችሁ ኮሜንት ስር አስቀምጡ። ፍቅር እውነት እነሱን ለማስታረቅ ከመጣች እንዴት አብርሽን እንደዛ በዛች በ20 ደቂቃ ውስጥ እንዴት ይሄንን ነገር አምኖ ይቀበለኛል ብላ ታስባለች? ለዛውም እዛ ከካሜራ ጀርባ ያኒ የሩታን ጠንካራ ጎንና እንዲሁም ደግሞ ከልጁ እናት አብሮ መሆን እንዳለበት እንዲሁም ደግሞ ብዙ ዋጋ እንደከፈለችለት ብዙ ነገር እንደሆነችለት ብዙ ነገር እንደተባለችለት ያንን ነገር አብርሽ ረስቶትም ከሆነ ያንን ነገር በማስታወስ እንዲሁም ደግሞ በመነጋገር ከዛም በኋላ አብርሽ እሺ ብሎ ነገሩን ሁላ አምኖ ሲቀበላት ፍቅር ይሄ የትላንት ቪዲዮ ዝም ብሎ ነው የመጣው። በነገራችን ላይ ተግባባን አይደል? የምሬንና እንደ ዝም ብሎ ነው የመጣው። ይሄ ነገር እንዳይመጣ አብርሽ ደግሞ እንደዛ እንዳያመጫ አሁን እያመናጨቃቸው ነው የሄደው ማለት ነው። ከዛ በስተመጨረሻው አለቀሱ። ለምን እንደዛ አይነት ምላሽ አልጠበቅንም። ታዲያ እናንተ ቢሆን እናንተ ምን ጅል ናችሁ እንዴ? ፍቅርና ሩታ ማለት ነው። ታዲያ ባዚች በ20 ደቂቃ እስከ ዛሬ ድረስ ወንድሙ ሲመክራው እህቱ ስትመክራው እንዲሁም ደግሞ ብዙ ነገር ከሩታ ሳይለይ በፊት ወደ ሄርሜላ ከመግባቱ በፊት ብዙ ሰዎች መክሮታል። ብዙ ሰው ብዙ ነገር ብሎት ነበር። ነገር ግን ያንን ነገር ሊተግብረው ወይም ደግሞ ሊያደርገው አልቻለም። ተግባባን አይደል? ጠይብ ያኔ ያ ህዝብ ሁላ የለፈው ያ ህዝብ ሁላ ደግሞ ሲለው የላዳመጠው አብርሽ ዛሬ እንዴት በ20 ደቂቃ በአንድች ፍቅር በሰራችው ቪዲዮ ላይ
እሺ ብሎ ይቀበለኛል ብላችሁ አምናችሁ ነው። ግን እናንተ ይሄ ነገር ከእናንተ ሳይሆን አንደኛው ከኛ ከኮሜንታተሮች ገባሽ አይደል? ሐሳብ ያኒ ኮሜንታተሮች ትንሽ በዛ ያሉት እንደዛ ስለሆነ ያንን አይታችሁ አይ ይሄንን ነገር እንደዛ እንበለው ብላችሁ ነው እንጂ ከራሳችሁ ሐሳብና ከራሳችሁ ህሊና ይሄ ነገር ከመጣ መቼስ አብርሽን በዚች በ20 ደቂቃ ንግግር ብቻ ሳይሆን በዛው ከካሜራ ጀርባ ፍቅር የሩታን አልሐምዱሊላህ ፍቅር የሩታን ጠንካሪነት እንዲሁም ደግሞ እንዳልኳችሁ የሷን ጠንካራ ጎንዋን ተናግራ ከዛም በኋላ አብርሽ እሺ ሲላት አይ በቃ ልክ ነሽ ብሎ ፍቅርን ሲቀበላት እሺ ብሎ ደግሞ ከሩታ ይሆናለው ሲላት ተግባባን አይደል? ምንድነው አይናችሁ ፍቅርና ሩታ አይናችሁን ጭፍን አድርጋችሁ ይሄ ህዝብ ሁላ ይሄ ሰው ሁላ እስከ ዛሬ ሲለምነው ያልተለመነውን አብርሽ አሁን እናንተ አይ ይሄንን ነገር እኮ እንዲ አስበን ነበር በዚህ የተነሳ ነው እኛ ሁለታችን ተመካክረን ነው አንተ ለኔ ቴክስት የምታደርግልኝ እያንዳንዱን ሩታም እያየችው ነበር ከሩታ ተመካክረን ነው ሲቀጥልም ደግሞ ሄርሜላን ከህይወትክ ለማውጣት ነው ታዳ እናንተ በዚች ልክ ሄርሜላንና እንዲሁም ደግሞ አብርሽን ለማለያያት ብላችሁ ከሆነ ይሄ ነገር በጣም ተሳሳተ ነገር ነው። ሲጀመርም ደግሞ ሐሳቡ ከናንተ እንደሊ ሆነ ግልጽና ግልጽ ጉዳይ ነው። ከናንተ ቢሆን ሐሳቡ ብዙ ነገር አለ አይደል? አብርሽ ከሄርሜላ ከሩታ ባለበሰት አብርሽ እንዲ ብሎኛል ስለዚህ ልቡ ያለው ሩታ ጋር ነው ብዙ ነገር ማለት ትችላላችሁ አይደል? እንዲሁም ደግሞ ሩታም እንዲሁም ፍቅር በጣም ትልቅ ስህተት ነው ተሳሳታችሁ ማለት ነው። ገባችሁ አይደል? ትልቅ ስህተት ማለት ነው። በስተመጨረሻው ብታለቅሱም በለቅሰው ብትለያዩ ያው እናንተ ያሰባችሁት ቆይ ግን እናንተ እንዴት አስባችሁት ነው ነገሩን ማለት ነው። እስከ ዛሬ ድረስ ስንትና ስንት ህዝብ ሲለምነው ያልተለመነው አብርሽ እናንተ አሁን በሰላም ጣርተሽው ፍቅር እንደ ከጎንም ያወራሽው ነገር የለም። ለምሳሌ ይሄ ነገር ሐሳቡ ከናንተ ቢሆን ከጎን አብርሽን አብሲለሽ ፍቅር ማለት ነው ከጎን አብርሽን አብሲለሽ አይ ያንተ ህይወት እንዲሁም ደግሞ ላንተ ቢላ ሩታ ብዙ ነገር ሆናለች ብለሽ የሩታን ጠንካራ ጎን ነግረሽ ከዛም በኋላ ሁለታቸውን አንድ ማድረግ ነው ወይስ ደግሞ አይ ከመሬት ተነስቶ በቃ እናንተ እንትን ብላችኋል እንዲሁም ደግሞ ቴክስት ምናምን አይታችኋል አይ ይሄንን ነገር ይቀበለናል ብላችሁ ማይታችሁ ነው በስተመጨረሻ ያለቀሳችሁት ማለት ነው። እኔ እንጃ የትላንቱ ቪዲዮ እንደዚህም ብሎ የሆነ ጫወታ ነገር ነው እየመሰለኝ ያለው። ሲቀጥልም ደግሞ ሐሳቡ ከናንተ ሳይሆን ከኛ ከኮሜንታተሮች ነው። ብዙዎቻችን ይሄንን ነገር ስላል ነው እኛ እዚህ ጋር እኔ ብዙ ጊዜ ነግራችኋለሁ። በነገራችን ላይ አብርሽ ከፍቅርም ማለት ከሩታም ቢሆን አይደንቀንም ከሄርሜላም ቢሆን አይገርመንም እላችኋለሁ ብዙ ጊዜ። ለምንድን ነው እንደዛ የሚላችሁ? እዚህ ጋር ራሱ ተናግረዋል። በነገራችን ላይ ምን ብሎ ሩታን እንደፈታት እናውቃለን። ቢፈታትም ደግሞ የልጁ እናት ናት ለምን ከሷ ሆነ አንልም። ተግባባን። ለሄርሜላ ደግሞ ቀለበት እንዳደረጋላት እናውቃለን። ሩታን ተው ደግሞ ወደ ሄርሜላን ቢሄድ ማንንም አይገርመው ማንንም አይደንቀው። እንደው አንዳንድ ልጆች አላችሁ ሆን ብላችሁ ለማስመሰል ሆን ብላችሁ ደግሞ የሆነ ነገር ለማድረግ የምትሞክሩ እናንተ አላችሁ። ግን እውነቱን እናውራ ከተባለ አብርሽ ከሄርሜላን ቢሆን አይደንቀንም ከሩታን ቢሆን አይገርመንም። ተግባባን። ማስመሰል የሌለው ንግግር ሲናወራ ማለት ነው። ሩታን ስለጠላናት ወይ ሄርሜላን ስለወደድናት አይደለም፣ ወይም ደግሞ ሄርሜላን ስለወደድናት ሩታን ስለጠላናት አይደለም። እዚህ ጋር እውነት ከማውራት ወደ ኋላ የለም። ምንል እኛ ሩታን ብንጠላት ሄርሜላን ብንወዳት፣ ሄርሜላን ብንወዳት ሩታን ብንጠላት ያው ንግግራችን እንደሆነ መቼም አይቀየርም። ተግባባን። ምናልባት አንዳንድ ሆን ብላችሁ የምታስመስሉና የምታሽቃብጡ ልጆች ልትኖሩ ትችላላችሁ። ግን እናንተ እንደፈለጋችሁት ያኒ የሩታ አድናቂ ናችሁ፣ ሄርሜላ የምትጠሉት የሄርሜላ አድናቂ ናችሁ፣ ሩታ የምትጠሉ ልጆች አላችሁ። ይሄ ነገር ተገቢ ነው ብዬ አላስብም። እነሱ መስራ ጉዳይ ሆኖባችሁ እንደዛ ግልብጥ ብሎ ነው የሚመጡት። ይሄ ሐሳብ ደግሞ ሲጀመር የኛ ኮሜንታተሮች እንጂ የነሱ ሐሳብ እንደሊሆነ ግልጽ ጉዳይ ነው። የትላንቱ ቪዲዮ ደግሞ እንዱ መጫወቻ እንጂ እውነተኛ ነገር አይደለም። ስለዚህ ትልቅ ስህተት ነው ተሳሳቱት። ሄርሜላና ማለት እቺ ማናት ፍቅርና ሩታ ማለት ነው። እንደኔ ከሆነ እናንተ ነው የምታውቁት።
እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሁላችሁንም አመሰግናለሁኝ። ባያላችሁበት ሰላማችሁ ይብዛልኝ። ቸር ቆዩልኝ። ባይ ባይ።